ሰላም እንደምን ቆይታችኋል? የቱና ኒውስ ቤተሰቦች ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብነታችሁና አጋርነታችሁን እንድታሳውቁን ስንል በፍቅር እንጠይቃችኋለን። ኢራን ላይ አያቶላ አሊ ኻሜኒ ግድያ ፍትህ እንደምትፈልግ የጦር አዛዧ ተናግረዋል። የኢራን የቀድሞ ጠቅላይ መሪ የሆኑት አያቶላ አሊ ኻሜኒ የስንብት ስነ ስርዓት እየተካሄደ ባለበት በአሁኑ ጊዜ አገሪቱ ለግድያው ፍትህና ተጠያቂነትን ለማግኘት ጥረቷን እንደምትቀጥል የኢራን ሰራዊት አዛዥ ሜጀር ጀነራል አሚር ሀታሚ ተናግረዋል። ወንጀሉን የፈጸሙት ወገኖች የኢራን ህዝብ እንባ ሁላችንም ፍትህ መጠየቃችንን ፈጽሞ እንደማናቋርጥ ሊያውቁ ይገባል በማለት የጦር አዛዡ መናገራቸውን የኢራን ዜና ወኪል ኢርና ዘግቧል። ጨምሮም ውጤት እስክናገኝ ድረስ አስፈላጊውን ነገር ሁሉ ለማድረግ ውሳኔያችን ግልጽ ነው፣ ጥቃት ፈጻሚዎችን እንዲሁም አንተዋቸውን በማለት በአሜሪካና በእስራኤል ጥቃት የተገደሉትን የጠቅላይ መሪውን ደም በከንቱ ፈሶ እንደማይቀር አመልክተዋል። ማቹ አያቶላ አሊ ኻሜኒ ለክብር ለነጻነትና ለብሔራዊ ኩራት ፈርቀዳጅ መሆናቸውን የጠቀሱት ጀነራሉ የሀገሪቱ ጦር ኃይሎች ያለምንም ማወላወል በቆራጥነትና በጀግንነት የአዲሱን እስላማዊ ቤታዊ ኢራን ጠቅላይ መሪ እና የጦር ኃይሎች ጠቅላይ አዛዥ ሞታጂብ ኻሜኒ አመራርን እንደሚከተል ገልጸዋል። ጀነራሉ አዲሱን መሪ ባገኙበት ጊዜ የኢራን ህዝብና መንግስት ወንጀሉን የፈጸሙት እንዲሁም እንደማይተዋቸው ነግሬያቸዋለሁ በማለት ሞታጂብ ኻሜኒ የገቡትን ቃል አስታውሰዋል። በተጨማሪም በአያቶላ አሊ ኻሜኒ የቀብር ስነ ስርዓት ላይ እየታየ ያለ አንድ ቀይ ባንዲራ አለ። እሱ ምንድነው የሚለውን ደግሞ ብዙዎች ጥያቄ ፈጥሮባቸዋል። ለቀናት በሚዘልቀው የቀድሞ የኢራን ጠቅላይ ሚኒስትር አያቶላ አሊ ኻሜኒ የስንብት እና የቀብር ስነ ስርዓት ላይ ከፍተኛ ቁጥር ያለው ህዝብ የተገኘ ሲሆን በዚሁ ስነ ስርዓት ላይም ከኢራን ባንዲራ ይልቅ ሀዘንተኞቹ ቀይ ባንዲራ ይዘው በስፋት ይታያሉ። ሀዘንተኞቹ በጠቅላይ መሪው የቀብር ስነ ስርዓት ላይ ቀይ ቀለም ያለው ሰንደቅ ዓላማ ወይም ረጅም ባነር መያዛቸው በሺዓ ሙስሊሞች ዘንድ ቀዩ ባንዲራ ያለውን መልእክት ለማስተላለፍ ነው። ይህም የሟቹን መሪ ደም መበቀል አስፈላጊ መሆኑን ለማመልከት እንደሆነ ተገልጿል። በተጨማሪም ከሰንደቅ ዓላማ ጋር ጽሁፍ የሰፈረባቸው ቀይ ጨርቆች በስፋት የሚታዩ ሲሆን ጽሁፉ ለኻሜኒ ግድያ በቀል ጥሪ የሚያቀርቡ ናቸው። በቀብር ስነ ስርዓቱ ላይ የሚታዩ ቀይ ባንዲራዎች ሰማዕትነትን፣ ለንጹሃን ግድያ ፍትህ አለማግኘትን እንዲሁም ለበቀል ሃይማኖታዊ ቃል መግባትን ያመለክታል። ይህ ቀይ ባንዲራ በአጥቂዎች ላይ የበቀል አጸፋ ሲመለስ ወይም በፍርድ ፍትህ እስኪገኝ ድረስ እየተውለበለበ እንደሚቆይ ነው እየተነገረ ያለው። አሜሪካና እስራኤል በየካቲት መጨረሻ ላይ በኢራን ላይ ጦርነት በከፈቱ ጊዜ በመጀመሪያው ቀን በፈጸሙት ጥቃት ጠቅላይ መሪው አሊ ኻሜኒ የቤተሰብ አባሎቻቸው እንዲሁም የሀገሪቱ ከፍተኛ ወታደራዊና ፖለቲካዊ መሪዎች መገደላቸው ይታወሳል። ኢራን ወደ 40 ዓመት ለሚጠጋ ጊዜ በጠቅላይ መሪነት ያስተዳደሩት አያቶላ አሊ ኻሜኒ ከሀገሪቱ ባሻገር በሌሎች ሀገራት ውስጥ የሚገኝ የሺዓ ሙስሊሞች ዘንድ ከፍተኛ ተደማጭነት ነበራቸው። ከቅዳሜ ጀምሮ እስከ ሐሙስ ድረስ የሚቆየው የኻሜኒ የቀብር ስነ ስርዓት ከኢራን ባሻገር በጎረቤት ሀገር ኢራቅ ውስጥም ይካሄዳል። የጠቅላይ መሪው አስክሬን ወደ ኢራን የሚወሰድ መሆኑም ተነግሯል። ሌላኛው ደግሞ የቀድሞ የኢራን ጠቅላይ መሪ አያቶላ የቀብር ስነ ስርዓት ላይ በርካታ የሀገሪቱ አመራሮች ጨምሮ በሺዎች የሚቆጠሩ ሰዎች ቢገኙም ጠቅላይ መሪው ሞታጂብ ኻሜኒ የአባታቸው ሽኝት ላይ ሳይታዩ ቀርተዋል። እሁድ ዕለት በተካሄደው የጸሎት ስነ ስርዓት ላይ የቀድሞ ጠቅላይ መሪ አሊ ኻሜኒ ሶስት ልጆች መስዑድ ሙስጠፋ እና መይሰም ከፕሬዝዳንት መስዑድ ፔዜሽኪያን እና ከእስላማዊ ቤታዊ ዘመሪ አህመድ ቫሃዲ ጋር ተገኝተዋል። መጋቢት ላይ ወደ ስልጣን ከመጡ አንስቶ ለህዝብ ያልታዩት ሞታጂብ ኻሜኒን የጤና ሁኔታ በተመለከተ የተለያዩ መረጃዎች ይናፈሳሉ። አባታቸው በገደለው የአየር ጥቃት እርሳቸውም እንደተጎዱ ይነገራል። የቀድሞ ጠቅላይ መሪ የአውሮፓውያኑ 1989 ጀምሮ እስከ ሞቱበት ከየካቲት ወር ድረስ እስላማዊቷ ሪፐብሊክን መርተዋል። አርብ ዕለት የተጀመረው የአያቶላ አሊ ኻሜኒ ይፋዊ ቀብር ስነ ስርዓት በዚህ ሳምንት በተለያዩ የኢራንና የኢራቅ አካባቢዎች መካሄዱን ቀጥሏል። አሁንም እንደሚቀጥል ነው የተነገረ ያለው። የኢራን ባለስልጣናት የክፍለ ዘመኑ የቀብር ስነ ስርዓት ሲሉ በገለጹት በዚህ የሽኝት ስነ ስርዓት ላይ ከ12 እስከ 20 ሚሊዮን ሰዎች ይገኛሉ ብለው እንደሚጠብቁም ተናግረዋል። በአሁኑ ሰዓት የኻሜኒ አስክሬን ቴህራን ውስጥ በሚገኘው ግዙፍ መስጂድ ግራንድ ሞሳላ ውስጥ ተቀምጧል። እሁድ ዕለት በመላው ኢራን ክብረ በዓል ሆኖ የታወጀ ሲሆን አስክሬኑ ከመስጊዱ እንደሚወጣና ዛሬ ሰኞ ሰልፍ እንደሚካሄድ ተገልጿል። የቀብር ስነ ስርዓቱን በጥንቃቄ የተሰናዳ እንደሆነም አሳውቋል። በስነ ስርዓቶቹ ላይም የሞታጂብ ኻሜኒ ያለመገኘት የተስተዋለው እስራኤል ልትገድላቸው ትፈልግ ይሆናል የሚል ስጋት ባደረበት በዚህ ወቅት ነው። ተፋላሚዎቹ አገራት በገቡበት ጠንካራ ያልሆነ ተኩስ አቁም
አቁም ምክንያት ጦርነቱ ጋብ ብሎ ስምምነት ላይ ለመድረስ የሚደረገው ንግግር ቀጥሏል። ይሁን እንጂ አሜሪካም ሆነ ኢራን ወታደራዊ እርምጃ ውስጥ በድጋሚ ለመግባት ዝግጁ መሆናቸውን ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በቀብር ስነ ስርዓቱ እስከሚጠናቀቅ ከኢራን ጋር የሚደረገው ንግግር እንዲቆም መደረጉን ለአሜሪካው የዜና ምንጭ አክሲዮን ተናግረዋል። አሜሪካ በቀብር ስነ ስርዓቱ ላይ የሚታደሙትን የኢራን ከፍተኛ አመራሮች በአንድ ጥይት ልትገድላቸው እንደምትችልም መናገራቸውን አክሲዮን አስነብበዋል። ነገር ግን ይህንን አናደርግም ምክንያቱም ከዚያ የምንደራደረው ሰው አይኖርም ብለዋል። ትራምፕ ህዝቡ የቀደመውን ጠቅላይ መሪ ይጠላቸዋል ብለው ያስቡ እንደነበር ገልጸው የተወሰኑ ኢራናውያን ሲያለቅሱ በመመልከታቸው እንደተገረሙም ተናግረዋል። በቴህራን በተደረገው ሽኝት ላይ ታዳሚዎች ሞት ለትራምፕ ሲሉ እንደነበር እንዲሁም መሐመድ ረሱል የተባለው ገጣሚ ከጸሎት ስነስርዓት በፊት ትራምፕ መግደል የኛ ኃላፊነት ነው የሚል ግጥም ማቅረባቸውን አሶሺየትድ ፕሬስ እና ዘ ጋርዲያን ዘግበውታል።